ለአንድ ወንድ እውነተኛ ዋጋ የሚያሰጠው የሰውነቱ ቁመና ወይም የኪሱ ስፋት አይደለም። ለአንድ ወንድ ዋጋ የሚያሰጠው በፍጹም የማይደራደርባቸውና የማይሰብራቸው የብረት ዲሲፕሊን ሕጎቹ ናቸው። ዛሬ በምንም አይነት ሁኔታ ውስጥ ብትሆን የወንድነት ክብርህን ላለማጣት በፍጹም ልትጥሳቸው የማይገቡ 7 ወርቃማ ሕጎችን እናያለን። በቀጥታ ወደ መጀመሪያው እንለፍ። ሕግ 1 ሌላ ግንኙነት ውስጥ ያለችን ሴት አታስብ። በሳይኮሎጂው ዓለም የሌላውን ወንድ ሴት ለመቀማት መሞከር የከፍተኛ ራስን ዝቅ የማድረግ ሎ ሰልፍ ስቲም ምልክት ነው። አንድ እውነተኛ ወንድ በራሱ የሚተማመን ነው። እሱ ማንም ሰው ሁለተኛ ምርጫው እንዲያደርገው አይፈቅድም። በሌላ ሰው ፍቅር ውስጥ ጣልቃ መግባት ያንተን ዋጋ ከመቀነሱም በላይ ያንተን ጊዜና ጉልበት በከንቱ ያባክናል። የራስህ የሆነን ነገር ለመገንባት የሚያስችልህ ሙሉ አቅም እያለ ለምን የሌላውን ለመሻማት ትሞክራለህ? የወንድነት ልክ የሚጀምረው ከሌላ ሰው ነገር ላይ ዓይንን ስታነሳ ነው። ሕግ 2 የፍቅር ግንኙነትህን ከፍቅር ሕይወትህ በፍጹም አታሳንስ። ይህ ማለት ምን ማለት ነው? ብዙ ወንዶች ፍቅር ውስጥ ሲገቡ ሙሉ ማንነታቸውን፣ ራዕያቸውንና የሕይወት ግባቸውን ይረሳሉ። ለሴት ልጅ ስትል ራስህን፣ ቤተሰብን፣ ጓደኞችንና የወደፊት ሕልምህን የምትሰዋ ከሆነ ፍቅረኛን እያመለካት ነው እንጂ እየወደድካት አይደለም። ፍቅር የሕይወት አንዱ አካል እንጂ መላ ሕይወት ሊሆን አይገባም። እውነተኛ ወንድ ግንኙነቱን ያከብራል፣ ነገር ግን ለዚያ ግንኙነት ሲል የራሱን ማንነትና ሴት በፍጹም አያሳንስም። እስቲ እዚህ ጋር ለአፍታ እንቆምና ራሳችንን እንጠይቅ። በሕይወትህ ለአንዲት ሴት ስትል የራስን ትልቅ ራዕይ ወይም ሕልም ትተህ ታውቃለህ? ያደረግከው ነገር መጨረሻው ምን ሆነ? አሁኑኑ በኮሜንት ላይ በግልጽ አስፍረው፣ እንወያይበት። ሕግ 3 የቅርብ ጓደኛህን የድሮ ፍቅረኛ አትንካ። ሦስተኛውና እጅግ ጥብቁ የወንድነት ሕግ የቅርብ ጓደኛህን የድሮ ፍቅረኛ በፍጹም አትንካ የሚል ነው። ይህ የወንድማማችነት ኮድ ተብሎ የሚጠራው ወርቃማ ሕግ ነው። በዓለም ላይ በቢሊዮን የሚቆጠሩ ሴቶች እያሉ የጓደኛን የድሮ ፍቅረኛ ለመቅረብ መሞከር ክህደት ነው። ይህንን ሕግ መጣስ በጓደኞች መካከል ያለውን አመኔታ ሙሉ በሙሉ ያጠፋል። ለአንድ እውነተኛ ወንድ ታማኝነትና የወንድማማችነት ክብር ከማንኛውም ጊዜያዊ ስሜት በላይ ነው። ጓደኛን የምታከብር ከሆነ ታሪኩንና ያለፈበትን መንገድ ልታከብር ይገባል። ሕግ 4 ከማታምና ሴት ጋር በፍጹም አትተኛ። አካላዊ ቅርርብ ወይም ወሲብ እንዲሁ የስሜት መገላገያ ብቻ አይደለም፣ እጅግ ከፍተኛ የኃይልና የኤነርጂ መለዋወጫ መንገድ እንጂ። ባህሪዋን፣ አስተሳሰቧንና ታማኝነቷን የማታምናትን ሴት ወደ ሕይወት በጣም ቅርብ በሆነ መንገድ ስታስገባ የአእምሮ ሰላምን ለጥፋት አሳልፈ እየሰጠ ነው። ብዙ ወንዶች በአንድ ምሽት ስህተት ሕይወታቸው ሙሉ በሙሉ ምስቅልቅሉ ሲወጣ አይተናል። ስሜትን መቆጣጠር መቻል ያንተ የወንድነት ጥንካሬ ማረጋገጫ ነው። ኃይልንና ክብርን ለማን እንደምትሰጥ በጥንቃቄ ምረጥ። ይህን ታውቃለህን? ብዙ ጊዜ ወንዶች እነዚህን 3 ሕጎች የሚጥሱት ከጥንካሬ ማጣት ሳይሆን ከብቸኝነት ፍርሃት የተነሳ ነው። አሁን ወደ ቀጣዮቹ 3 እጅግ ወሳኝ ሕጎች ከመሄዳችን በፊት ይህ ቪዲዮ ጠቃሚ ሆኖ ካገኘው ሰብስክራይብ ማድረጉን እንዳትረሳ። ሕግ 5 ሁለተኛ አማራጭ እንዲያደርጉ በፍጹም አትፍቀድ። በአንድ ግንኙነት ውስጥ ተፈላጊነት የሚወሰነው ስትገኝ በሚሰጥ ክብር ሳይሆን ክብር ሲነካ ጥለህ ለመውጣት ባለ ድፍረት ነው። ስትገኝ ብቻ የምትፈለግ፣ ስትጠፋ ደግሞ የማትታሰብ ከሆነ አንተ አማራጭ እንጂ ዋና ሰው አይደለም። እውነተኛ ወንድ ክብር በሌለበት ቦታ 1 ሰከንድ እንኳን አይቆይም። ሁኔታው በተሰማ ቅጽበት ምንም ሳታምነታ ራስን አክብረህ ተለውጣ። ሕግ 6 ብቸኝነት ወደ መርዛማ ግንኙነት እንዲመልስህ በፍጹም አትፍቀድ። ብቸኝነት ጊዜያዊ ረሃብ ነው። ልክ እንደ ማንኛውም ረሃብ በጣም ሲረብህ የማይበላውን ቆሻሻ ምግብ እንድትበላ ሊገፋፋ ይችላል። በብቸኝነት ስሜት ተሸንፈ ወደ ቀድሞዋ መርዛማ ፍቅረኛ ወይም ሕይወትን ወደሚያበላሹ ሰዎች መመለስ የራስን ቁስል መልሰህ እንደ መጎርጎር ነው። እውነተኛ ወንድ በብቸኝነት ውስጥ ራሱን ይገነባል፣ ያነባል፣ ስፖርት ይሰራል እንጂ
በስሜት ተገፋፍቶ ወደ ገደል አይመለስም። ሕግ 7 የአእምሮ ሰላምን የሚቀማ ነገር ሁሉ ለአንተ አይገባህም። ሰባተኛውና የመጨረሻው የዲሲፕሊን ሕግ የአእምሮ ሰላምን የሚቀማ ነገር ሁሉ ለአንተ አይገባህም የሚል ነው። ይህንን ሕግ በልብ ላይ ጻፈው። ገንዘብ፣ ዝና ወይም ቆንጆ ሴት የአእምሮ ሰላምንና ክብርን የሚወስዱብህ ከሆነ ምን ይረባሃል? ለማንምና ለምንም ብለህ ውስጣዊ ሰላምን አትክፈል። በሰላም መተኛትና በሰላም መንቃት ትልቁ የወንድነት ሀብትህ ነው። ወንድም፣ እነዚህ 7 ሕጎች ሕይወትን የሚመሩ የብረት አጥሮች ናቸው። ከእነዚህ ሕጎች ውስጥ ለአንተ እጅግ ከባዱ የትኛው ነው? አስተያየትህን በኮሜንት አጋራኝ። ይህ ቪዲዮ ካስተማረ ላይክ አድርገው፣ ለጓደኞችህም አጋረው። በሚቀጥለው ቪዲዮ እስከምንገናኝ ጠንካራና ባለ ዲሲፕሊን ወንድ ሆነህ ቀጥል።